ሰላም እንዴት ናችሁ? ዛሬ መጥቻለሁ። ዛሬ ደግሞ የተወሰኑትን እስቲ እጽዋቶችን እናያለን። ብቅልቶት እንላቸዋለን። ብቅልቶት ማለት እጽዋቶች፣ ብቅልቱ የምንል ከሆነ ደግሞ እጽዋት ይሆናል። ስለዚህ ይሄ ብዙ ቁጥርን ለማሳየት ነው ማለት ነው። መጀመሪያ የምናየው የመጀመሪያው ወዴስ ማለት ዋንዛ ማለት ነው። ኤጀርስ ስንል ደግሞ ወይራ፣ በከኒስ ማለት ብሳና፣ ጋትራ ማለት ጽድ፣ ሀርቡ ማለት ሾላ፣ ቅልጡ፣ ዋርካ፣ ብርብርስ ማለት ዝግባ፣ ባህር ገሞ ማለት ደግሞ ባህር ዛፍ፣ ላፍቶ ማለት ግራር፣ ዶዶት ማለት ደግሞ ደሬ እንለዋለን። አብዛኛው ጊዜ ይሄ ከሰል ሆኖ የሚያገለግል ዛፍ ነው። ዶዶታ ማለት አብዛኛው ጊዜ በበረሃ የላፍቶ ወይ ደግሞ የግራር ዘር ሆኖ ወደ ቆላ አካባቢ የሚበቅል ማለት ነው። አዳሚ ማለት ደግሞ ቁልቋል ማለት ነው። አዳሚኛታ ወይ ደግሞ ሾካም ይባላል። ይሄ በለስ እንለዋለን። አብዛኛው ቦታ ላይ የሚገኝ ነው። ሌላው አገምስ ማለት አጋ፣ ጡሙጋ ማለት ደግሞ ሰንሰል፣ ኤቢች ደግሞ ቆጥቆጦ፣ ሙካርባ የሚለው ደግሞ ሳሳ የሚለውን ነው ያገኘሁት። ምናልባት የዚህኛውን ሙካርባውን ትንሽ ግልጽ እንዲሆንላችሁ በፎቶ አስቀምጥላችኋለሁ ብዬ አስባለሁ። አስቀምጥላችኋለሁ። በርግጥ ዛሬ እነዚህን ነገሮች ካየን ይበቃናል። ስለተከታተላችሁኝ አመሰግናለሁ። ፎሎ፣ ሼር፣ ላይክ፣ ኮሜንት አድርጉ። ቀጣይ ሌላ ነገር እናያለን። ሰላም ሁኑ።